አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡሙ ሰላሐዲን የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ሰላም በያላችሁበት የዓለም ዳርቻ ሁሉ ሰላማችሁ ብዝዝት ይበል። ለሀገራችን ኢትዮጵያ አላህ ሰላማን ይመልስልን። ሁላችንም በያለንበት ሀገር አላህ ሰላምን ያውርድልን። ታዲያ ዛሬ የምናወራው ስለ ዘውጁና ወይም ደግሞ ስለ ኸጣባ በአረበኛ ኸጣባ ስለሚባለው ነው ማለት ነው። እና አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ የደወል ምልክቱን በመጫን ቤተሰብ ነው። ላይክ ሼር እንዳትረሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ዘውጁና የሚለውን ፕሮግራም የሰሩት ሰዎች እውነት ለወጣቱ አስበው ነው ወይንስ ለማህበረሰቡ ያኔ ለሙስሊሙ ማህበረሰብ አስበው ነው የሚለውን እናያለን። እንዲሁም ደግሞ ከጥቅሙ ጉዳቱ እንዴት አመዘነ የሚለውን እናያለን። እና በመጀመሪያ ከጥቅሙ ጉዳቱ እንዴት አመዘነ የሚባለው ያኔ ኸጣባ የሚባል ወደፊት ከአረቡ ዓለም አለ። በብዙ ብር ተከፍሏቸው የሚሰሩ ማለት ነው። እሱም ደግሞ ፌክ ነው። ብዙ ናቸው። ያኔ አንድ ሁለት አይደለም። እኔ የምከፍታለሁኝ ኸጣባ አላለሁኝ ያን የሚከፍተል ኸጣባ ይላል ማለት ነው። ታዲያ በዚህ መካከል ማን ነው የሚሳሳተው? ወጣቱ ሙስሊሙ ማህበረሰብ ነው። ለአኑ ትንሽ የሆነ አካባቢ እንግዲህ መህሩ በዛ ካለ ቀለል ባለ መህር ወይንም ደግሞ መጣያ አገባለሁኝ በማለት እንግዲህ ኸጣባ የተገኙ ሴቶችም ሆነ ምንም ያኔ ወንዶች የተወሰነ የመቃለል ነገር ስለሚኖር ማለት ነው። ቀለል ተደርጎ ነው የሚሆነው። እና እነዛ ኸጣባዎች ጋር መሰለን አሁን የሆነ ሰው ይደውላል፣ እፈልጋለሁ ሚስት ይላል። ሴትዮቱም እንደዚህ ባል እፈልጋለሁ ብላ ነው የምትደውለው። ትደውላለች፣ እሱም ይደውላል። ከመሀል ያለችው ሴት ያኔ ቢዝነሷን የምታካሄደው ማለት ነው። እሷን የምትሞላው ሴትዮ ወይንም ሰውዬ ሁለታቸውን ያገናኛል ማለት ነው። ያን ማውራቱ አጅነብይ እንደዚህ ያኔ ቅልቅል ምናምን እንደዚህ እሱ ብቻ ሳይሆን ምንድነው የሚደረገው? አሁን ባለፈው እንዳሉት ማለት ነው። አይ ቤተሰብ ጋር እኮ አገናኝተን አስጠይቀን ብለን ነው እያሉ ነበር። እንደዛም ቢሆን እኮ እሱ ፌክ የሚባል ነገር አለ ማለት ነው። ሴትዮቱ ቤተሰቦቿ ጋራ ነው ያኔ ቤተሰቦቿ ያልሆኑ ሰዎች ጋር ነው የምታገናኘው። አሁን ባለፈው ምን ሆነ መሰላችሁ? እሷም ይደውላሉ ኸጣባዎች ያኔ እሱ ማለት ነው ኸጣባዎች ጋራ እንትን ይላሉ ይደውላሉ። ምክንያቱም እነሱ ተደራጅተው ነው የሚሰሩት። ኒካህ አሳሪው አለ፣ መስጂዱ አለ፣ ሁሉም ፌክ ፌክ ነው ማለት ነው። አማጭቱም እንደዚህ አለች፣ ሁሉም ፌክ ነው። ታዲያ ኸጣባ ጋራ ሲደውል ሰውየው በድብቅ ለማግባት ማለት ነው በድብቅ ለማግባት ነበርና ደወለ። እሺ አገናኝሃለሁኝ ያለችው አገናኘችው ሴትዮቱ ጋራ። በኋላ ያው ቤተሰብ ጋር ተባለ። ወንድም ማለት ተብሎ ኒካህ ታሰረ ማለት ነው። ከዛ ሴትዮቱ በቢነጋው የለችም፣ ጠፍታለች። ብሯን ተቀብላለች። እችኛይቱ ብሯን ተቀብላለች። ያንም ወንድየውም ተካፋይ ነው፣ ወንድም አይደለም። ከዛ ለወንድም ተብዬው ያኔ ቁጥሩን ተቀብሏል። ደውሎ ለምንድን ነው እህት እንደዚህ ነው ጠፍታለች መስለው እህት አይደለችም ያሉ ማለት ነው። እና እንደዚህ ያለ አሁን በአረቡ ዓለም በብዙ ጊዜ እንደዚህ ይሰራል። እና ውዶችዬ እውነት እንዳይመስላችሁ ማለት ነው። ይሄ እነሱ ለሙስሊሙ ማህበረሰብ ጥቅም ፈልገው አይደለም ሲጀመር ማለት ነው። እንዲሁም በቃ ጥሩ እንዳይሆን ነው እነሱ ሀሳባቸው። ሆነ ጥሩ ሀሳብ አይደለም። ሰራ በጣም ክፋ አካሄድ ነው። ለአኑ ክፉይቱ ሴት ወንድየውን ትጎዳዋለች። ጥሩ የሆነችውን ሴት ሰውየው ሁሉ ይጎዳታል ማለት ነው።
እና ሀታ ያን ሽማግሌ እንኳ ከነሱ ሽር አላመለጠም። በጭራሽ የተሰራውን ሽማግሌው ሲያለቅሱ መቼም አይታችኋቸው ይሆናል። ያኔ በጣም እያለቀሱ ነበረ ነው ያየኋቸው። ሰራህ በጣም ነው የሚያሳዝነው። እና እንደ ሌላው አይደለም ደግሞ የኛ ሀገር በጣም ትንሽ አስቸጋሪ ነው እና ያልሆነ ቤተሰብ ነው። አሁን መሰለን ተደራጅቶ የሚሰራ ሰው እየሰራ ነው፣ ግን ሀዛ መሀል በሳቱ ይቀቀላል ማለት ነው። ይደውላል፣ ሚስት ትፈልጋለህ ይላል። የምታስተዋውቀው ያልሆነ ሰው በቃ ዘመዶቹ ያላደሉ፣ ምክንያቱም ተደራጅተው ነው የሚሰሩት። ወይንም ደግሞ አንዲት ምስኪን ሴት ተደውላለች፣ ባል እፈልጋለሁ ትላለች። ከዛ ሙጅሪም የሆነ ሰው በቃ ቤተሰቦች ናቸው ብሎ ደግሞ ከወንድ የሴት በጣም ጉዳቱ በጣም ትልቅ ነው የሚሆነው ማለት ነው። በጣም ከባድ ነው የሚሆነው። ምክንያቱም ሴት ምናልባት ልታረግዝ ልትወለድ ስለምትችል የእሷ ጉዳቱ በጣም ትልቅ ነው እና መጠንቀቅ ያስፈልጋል። መቼም የሚገድፍም ሊኖር ይችላል። ብቻ ክፉ ስራ ነው ይሄ ስራ። እነሱም አላህን ቢፈሩ ጥሩ ነበረ፣ ግን እነሱ እውነት ነው ደህና ነው ብለው እየሄዱበት ነው። እንግዲህ አላህ ይመልሳቸው። ምን ይባላል፣ እኛንም አላህ ይጠብቀን ማለት ነው። እና አሁን ወጣቱ በመንደሩ በሰፈሩ ያኔ እየታጣ ነው ወይ ያኔ ባል ሴቶችስ የሚጠይቃቸው አጥተው ነው ወይ ወንዶች ያኔ ምን አለ በአካባቢያቸው ያሉትን የሚያውቋቸው እንዲያገባቸው ማለት ነው። ለምንድን ነው ሰፈር እንትን ሀገር ለቆ እንጃ ሜዳ መሄድ የተፈለገው አላውቅም። ብቻ ታጥቶም አይደለም እንዲሁ ሰው ለችግር ለመጥራት ነው እንጂ በተለይ በእኛ ሀገር ደህና ነው አልፎ የተመረጥላለ ብቻ እየተናናቁ አጓጉ ቦታ ላይ እየደረሰ ነው ማለት ነው። ተናንቀን እና ሁሉም በየሰፈሩ ሴት ሞልቷል፣ ባልም ሞልቷል። እንደዚሁ ደግሞ በዛው በሰፈር ያለን ሰው ደግሞ ባል እፈልጋለሁ ሚስት እፈልጋለሁ ይባል እንጂ ጭራሽ ሚዲያ ተወጥቶ ባል እፈልጋለሁ ሚስት እፈልጋለሁ ተብሎ የሚመጣው ጉዳት ብቻ ነው። ያኔ ነውር ነው ምናምን ማለት ነው። ያነ ችግር የለውም፣ የራሳቸው ህይወት ነው። ነገር ግን ጉዳቱ በጣም የገዘፈ ነው ማለት ነው። በተለይ ሴቶች ብዙ ጊዜ የሚሰባበረው ሴቶች ነውና ተጠንቀቁ ሴቶች። ይሄ ነገር በጣም ከባድ ነው። አንዱ ሙስሊም ወንድ ካጋጠመሽ ጣጥሎ ከሄደ ልጅና አስታቅፎ አባቡል ነው። በጣም ከባድ ነው። ያኔ ለሌላው ጊዜ ብዙ ያኔ ይላል ብዙ ይሰማል ማለት ነው። ተሰባብረን ቁጭ እንድንሆን ነው የሚያደርገው እና ተጠንቀቁ ሴቶች በጣም በጥንቃቄ። ይሄ ትዳር ደግሞ ትልቅ ነገር ነው። ዝም ብሎ የልጆች መጫወቻ ይመስል በሜዲያ ላይ ተዘውጁና የተባለ የሰው ኪስ ለማካበት አንሯሯጥ። እነሱ ለጥቅማቸው ሲሉ ነው እንጂ ለእኛ አስበው አይደለም። ወይንም ደግሞ ለሙስሊሙ ማህበረሰብ እስቲ እንደዚህ አድርገን ከዝሞት እንከልክለው ወይንም ደግሞ እንደዚህው ከመጥፎ ነገር እንጠበቀው ምናምን ብለው አይደለም። እንገዛችሁ ብለው አይደለም። መህር እንገዛችሁ ምናምን አይደለም። ከፈለጉ ሙስሊሙ ማህበረሰብ በቃ እንደዚህ ነው አህለል ኸይር ብለው ከፍተው የቻለ ሰው መህር ያዋጣላቸው። መህር ለማይችሉት ወንድሞቻችን፣ መህር ለሌላቸው ወንድሞቻችን መህር ይስጣቸው እንጂ የሚስት ችግር ያለባቸው አይመስለኝም፣ ወንዶችም ቢሆኑ ማለት ነው። ነገር ግን ሰው ገንዘብ ነው የሚያጣው ለማግባት በቃ ገንዘብ ችግርና ነው እያሉ ሲሉ የኖሩት ማለት ነው። እና መህር ያሰባስቡላቸው ቢሮ ከከፈቱ አይቀር እንደዛ ነው መሆን ያለበት እንጂ ሚስቱን እናገናኛችሁ እያሉ
መጠጠባቸውን ይሻላቸዋል ወይ እና እንግዲህ አላህ ኸይር ያድርገው ሁሉንም። አላህ ሰላሙን ያውርድልን በያለንበት። ሰላም አለይኩም ወረህመቱላሂ ወበረካቱ።